ዜና አለ አዱኛ ለስንዱስ በሺውን ጨምሮ ለስንዱስ 1 ሚሊዮን ተክቢር አላሁ አክበር ተክቢር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? እንደምን አላችሁ ውድ ተመልካቾቼ? ዛሬ ስንዱስ ሼህ አብዱረዛቅ ስለተባለችው የ10 ዓመት ታዳጊ ህፃን ልጅ ባለፈው ማለትም ከትላንት ወዲያ በነበረው በቁርአን ውድድር ላይ ሁለተኛ ወጥታ የ500,000 ብር ተሸላሚ ስለነበረችው ህፃን ትንሽ ልላችሁ ነው የመጣሁት። እንዴት ናችሁ? እንደምን አላችሁ ውድ ተመልካቾቼ? በአማረ ሁኔታ ተጀምሮ በአማረ ሁኔታ ያለቀው አልሐምዱሊላህ የኢፍጣር ፕሮግራሙ ዘንድሮ ልዩ የሚያደርገው የቁርአን ተወዳዳሪዎች ስለነበሩ ነው። በዛ ላይ ደግሞ ዳጎስ ያለ ሽልማት መኖሩ ነው። ስንዱስ ሼህ አብዱረዛቅ በእድሜ ትንሿ የቁርአን ተወዳዳሪ ነበረች። በሰዓቱ ሁለተኛ ወጥታ የ500,000 ብር ሽልማት ነበር የተሸለመችው። እስኪ መድረክ ላይ የተለያዩ ሰበር ሽልማቶች ነበሩ፣ እንመልከት። ማሻአላህ ከአባቷ ጋር ወደ መድረክ የመስራት ዜና አለ አዱኛ ለስንዱስ በእድሜ ትንሿ ተወዳዳሪ ስለሆነች የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የ100,000 ብር ሽልማት ጨምሮላታል። 600,000 ብር ተክቢር አክበር ተክቢር። መርሐባ ሰበር ዜና አለ። እኛ እንደ ኦሮሚያ መጅሊስ ከፍተኛ ምክር ቤት ለስንዱስ 250,000 ብር ተክቢር ተክቢር አላሁ አክበር። ለጊዜው 600 ነበረች 850 ደርሳለች። አዲስ አበባ እስልምና ምን ጨምራለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኢንሻአላህ እኛ በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ100,000 ብር ሽልማት እናደርጋለን ኢንሻአላህ። ተክቢር ተክቢር አላሁ አክበር። 950,000 ብር ለስንዱስ እያለቀሰች ነው። ስሜቷን መቆጣጠር አልቻለችም። ወላጅ አባቷም እያለቀሰ ነው። አላሁ አክበር። ኡስታዝ አበከር 50,000ን ጨምሮ ለስንዱስ 1 ሚሊዮን ተክቢር አላሁ አክበር ተክቢር። መድረኩ በዚህና በሌሎች በአማረ መልኩ ነበረ ደምቆ ያመሸው። አልሐምዱሊላህ በሚያምር ሁኔታ ነበር የተጠናቀቀው። ኡስታዝ አቡበከር አህመድ ልጁን የሚድር አይነት ያህል ስሜት ነበረ። ከማግስቱ ማታ ጀምሮ እዛ ለረጅም ጊዜ ነበረ ኦሪየንቴሽን እየሰጠ፣ ቀጣይ ቀንም ከጠዋት ጀምሮ ማለትም የፕሮግራሙ ዕለት ከጠዋት ጀምሮ ፕሮግራሙ እስከሚገባደር ሰዓት እንግዶችን እየተቀበለ እዛው ነበር ያመሸው። ኡስታዝና ሌሎች ላደረጋችሁት ነገር፣ እንዲህ ያማረ ፕሮግራም እንዲህ ያማረ ቀን እንዲያልፍ ላደረጋችሁት ነገር አላህ ኸይር ጀዛችሁን ይክፈላችሁ። ኡስታዝ አቡበከር አህመድ ፕሮግራሙን ላይቭ ሲያስተላልፍ ነበር በፌስቡክ ፔጁ ማለት ነው። እናም የዛን ቀን የፕሮግራም መቋጫ ያደረገው መልእክት ልጋብዛችሁ። እነሆ የድል ምልክት የአሸናፊነት አርማ በሆነው በዕለተ በድር በብርሃናማው የረመዳን ምሽት በአብሮነት ፈክተን እንታይ፣ በቁርአን እንለቅ፣ የሀገር ባለቤትነታችንን ማህተም እናትም ዘንድ ልዕል ኃያሉ አላህ ፈቀደ። እንደ ወትሮ ሁሉ ሰብሰብ ብለንና በርክተን የታየንበት የሀገር ፍቅር የቁርአን ውድድር በታላቁ የጎዳና ላይ ኢፍጣር 5 ላይ ከሚጠበቀው በላይ በስኬት ተጠናቋል። ለዚህም ህዝበ ሙስሊሙ በበርካታ ሺዎች ሆኖ ለተመመበትና ለታደመበት ልዩ ዝግጅት ስኬትም በተለያዩ መንገዶች አጋራችን ሆነው ከጎናችን የቆሙ ባለድርሻ አካላት፣ አስተባባሪዎች፣ የከተማ አስተዳደርና የጸጥታ ኃላፊዎች ከፍተኛ ድርሻቸው ወስደዋል። ላቅ ያለ ምስጋናዬ እንካችሁ ለማለት እወዳለሁ። በዚህ ልዩ የቁርአን ዝግጅት ላይ የቁርአን ውድድሩ ላይ አሸናፊ የሆኑ ድለኞችንም በዚህ አጋጣሚ እንኳን ደስ ያላችሁ ማለት ፈልጋለሁ። ቀሪዎቹ የተከበሩ ውስን የረመዳን ቀናት ፍሬያማ ይሆኑ ዘንድ በብርቱ ዱዓ እንድንተጋ በኢባዳ እንድንጠነክር አደራ እላለሁ። አላህ መልካም ስራችንን ይቀበለን፣ በበጎም ይመንዳን፣ በአማና አቆይቶ ለመሰል ታሪካዊ መሰባሰባችን ይወፍቀን። ኡስታዝ አቡበከር አህመድ